ተግባቦት ደግሞ በጣም ወሳኝ ነገር ነው። ተግባቦት የማይገባበት ፓርቲ የለም። ስፔሻሊ አሁን እኔ በጣም አተኩሬ ስለ ባለትዳሮች ነው ማወራው። ይሄ የምናወራው ነገር ስራ ቦታችን አይጠቅመንም ወይ? ይጠቅመናል። ትምህርት ቤት አይጠቅመንም ወይ? ይጠቅመናል። ግን እዚህ የተሰበሰበው ስብስብ የባለትዳሮች ስብስብ ስለሆነ ከዛ አንጻር እናወራለን። ስለ ፍቅር ካልተግባባን ፍቅርን መገላለጥ አንችልም። ለምን መሰላችሁ? የሁሉም ሰው ፍቅርን የሚገልጽበት ወይ አንድ አይነት ስላልሆነ ማለት ነው። የሁላችንም መንገድ ወድሻለሁ ብቻ ስላልሆነ ማለት ነው። አንዳንዱ ሲወድ በሌላ መንገድ ይገልጣል ማለት ነው። በኋላ ስለ አስተዳደግ እናወራለን፣ ስለ ቤተሰብ እናነሳለን እና ያደግንበት አስተዳደግ ራሱ ፍቅርን የምንገልጥበትን መንገድ ይወስነዋል። አንዳንዱ በጣም ሪላክስ አድርጎ የኔ ፍቅር መጣል ምናምን ብሎ ይገልጣል። አንዳንዱ ደግሞ አይን አፋር ነው፣ በዛ መንገድ አይገልጥም። ግን በዝምታ ውስጥ ፍቅሩን የሚገልጥበት መንገድ ደግሞ አለ። ስለዚህ ስንግባባ ባሌ በምን መንገድ ነው የሚገልጠው? የኔ የጎረቤት ባሏ እንደሚገልጥላት ካልሆነ ብዬ ካልኩ ችግር ነው። እንደሆነ ወንድ ከጠበቅኩኝ የኔ ባል የሚገልጥበት ነው የእሱ ወይ ምንድን ነው? ያ ነው ተግባቦት። ፈገግታው ምንድን ነው የሚያሳየኝ? መቆሳተሩ ምንድን ነው የሚያሳየኝ? ገብቷችኋል? ስለ ሐዘን ሲያዝን፣ ሲቆጣ፣ ሲከፋው፣ ውጭ ተናዶ ሲመጣ ልንግባባ ይገባል። ተግባቦት ሐዘናችንን የምንገልጽበት መንገድ ነው። ገብቷል? ፍቅር ብቻ አይደለም። ብስጭታችንን የምንገልጽበት፣ መከፋታችንን የምንገልጽበት፣ የሆነ ሰው እንዲደርስልን የምንገልጽበት ወይ ሚስቴ ስፔሻሊ ባሌ ስፔሻሊ ሊያውቀው ይገባል። ሀው እንዴት ነው ኤክስፕሬስ የሚያደርገው ሲያዝን? ኦ ዛሬ ብዬ ቀን ሙሉ ምናልባት ላወራ የፈለኩት አትመጣም እንዴ ብዬ የደወልኩበትን ነገር የሚያስተው ፊት ካየ እተወዋለሁ። ያ ነው ተግባቦት። በዛ ፊት ካላስቀጠለኝ እተወዋለሁ ማለት ነው። ወሳኝ አይመስላችሁም? ታዲያ ተግባቦት። ስለ ልጆች አስተዳደግ ካልተግባባ አንዱ የግጭት መንገድ እሱ ነው። አንደኛው ሊቀጣ የሚፈልግበት ወይ ሌላ ነው፣ አንደኛው ሊሸለምበት የሚፈልገው ወይ ሌላ ነው። ተግባቦት በዚህ ሁሉ ውስጥ ያስፈልገናል። ለምን? በዚህ ካልተግባባን፣ በልጅ አስተዳደግ ካልተግባባን፣ በልጅ መቀጣት ካልተግባባን፣ አንዱ ሲቀጣ አንዱ የሚያባብል ከሆነ አንዱ ቤት የመፍረስ ምክንያት ነው። አንዱ አዛኝ፣ አንዱ ጨካኝ ያስመስላል። አይደለም እኮ አባትም እናትም እኩል ነው ለልጅ። ግን እናት ልክ አባትየው ሲቆጣ ተው በቃ እሱ ተው ብላ ካለች ሌላ እኮ ለመናገር ፈልግ አይደለም፣ ግን ሳታስበው የምትዘራው ዘር አለ ማለት ነው። ሰው በዚህ ጉዳይ ልንግባባ ይገባል። ስለ ፋይናንስ ማኔጅመንት ልንግባባ ይገባል። ምንድነው ገቢያችን? ምንድነው ወጫችን? የቱ ነው ፕራዮሪቲያችን? የቱ ነው ቀስ ብሎ የሚደርሰው? መጋረጃው ይሻላል? ሶፋው ይሻላል? ቆይ ሰርፕራይዝ ላድርገው ብዬ መጋረጃ ገዝቼ እኮ ልንጣላ እንችላለን። ለምን ፕራዮሪቲያችን አልተቀመጠም? እኔስ ለሰርፕራይዝ ይሄን አይናል ሲመጣ ምንድነው የሚለው እያልኩ እየሳልኩኝ ወይ እንዴት ነው የሚለው ቁጣ ከተከተለች ያስቡት እንግዲህ እኔ ለማስደሰት ያደረኩት ነገር ማለት ነው። ሶ how we manage our finance የጋራችን የሆነውን ነገር ተግባቦት ያስፈልገዋል ማለት ነው። ይሄ ራሱ ሰራተኛ ስለማስተዳደር፣ ቤተሰብ የስጋ ዘመዶችን ስለመርዳት፣ እናትን መርዳት አለብኝ የለብኝም? አባትን ማገዝ አለብኝ? የታመመ ቤተሰብ አለ ብር መስጠት አለብኝ የለብኝም? ድብቅ አድርጌ ወስጄ ከምሰጠው ይልቅ ከባሌ ጋር ጸልዬበት ወስጄ የምሰጠው እንዴት አይነት በረከት አለ! እንዴት አይነት ሪስፔክት አለው ለቤተሰቤ ራሱ ማለት ነው። አንዳንዶቻችን ግን ምን እናደርጋለን? በቃ እሱ ለእናት ይደረጋል። የለም እንደ ኢትዮጵያውያንማ በጣም ጎበዞች ነን በዚህ ጉዳይ። ኖ የጸና መሰረት ያለው ቤት እንዲኖረን በዚህ ሁሉ ውስጥ ተግባቦት ነው። ስለ አልጋ ስርዓታችን መግባባት መቻል አለብን። አንዱ ይመቻል፣ አንዱ አይመቸው፣ መቼ ምን ይደረግ እየተባልን ከኖርን የሆነ ቀን ያክራክ እያረገ ይሄድና ውስጡ ለቄስ ይባልና በተለይ የአልጋ ስርዓት ጉዳይ ደግሞ አይንደሳም፣ ይፋ አይወጣም። ብዙ ሰው ቤት አይደለም በሌላ ትነጫነጫለች ወይ በሌላ ይነጫነጫል። ጉዳዩስ እሱ ነው። ስለዚህ በዚህ ጉዳይ መግባባት የለብንም። እግዚአብሔር የሰጠንን ሃሌሉያ ሲሰራ ያልተሳሳተውን በጣም መልካም ኢንቲሜሲ ያለበትን እንደውም የተጣላ የሚያስታርቀውን ጉዳይ በሱ ላይ ካልተግባባን እንዴት ነው? ተግባቦት በሁሉ አቅጣጫ ያስፈልገናል።